ይቅርታ ጠይቀሽ አንቺ የምፈልገው ነገር ነው እያልሽ ማለት ነው። እና ከዚህ በፊት ስንል ነበረ ያው ትንሽ አንዳንድ ነገሮች ቢያናድዱሽም እንትን ቢሉሽም አሁን ላይ ትናንትና ከቡዜ ጋር ያደረግሽው ነገር በጣም ደስ ብሎኛል። ጥሩ ነው። ከሰው ጋር ሰላም መፍጠር፣ ሰላም መሆን አሪፍ ነው። በዚሁ አጋጣሚ ይህን ሰላም የማይፈልጉት ሰዎች ይህንን ነገር እያዩ እንትን ሌላ ነገር ውስጥ ለመግባት የሚሞክሩበት ምክንያት አለ፣ የሚናደዱበት። ስለነሱ ልናወራ ሳይሆን አንቺ ብቻ በዙሪያሽ ካሉ ሰዎች ጋር ሰላም ሆነሽ ሁላችንም በፍቅር ሆነ አንዳንድ የተበላሹ ነገሮች አሉ፣ እነሱ የምናስተካክልበት መንገድ የሄድነው መንገድ ምናልባት የተሳሳተ መንገድ ሊሆኑ ይችላሉ ብዬ አስባለሁ። አንዳንድ መንገዶች እኛም ያደረግናቸው አንቺን ሳይሆን እኛም እናደርጋቸው የነበሩት ነገሮች እና ከእነሱ ጋር ፍቅር በማውራት በተለይ ከልጅ አባት